እንዳላወቀ ሰው አምላክ እንዳልሞተለት ሰው ነው ግን ምን ኖሮኛ እግዚአብሔርን የምንፈልገው ለራሳችን ጥቅም የመጀመሪያዎቹ ለምግብና ለመጠጥ ብለው የሆነ ነገር እንዳይጎልብን የሆነ ነገር ሲጎልብን ቤተክርስቲያን ነው ማለት የሆነ ነገር ሲጎልብን የሐዘን ሰዓት ቤተክርስቲያንን ምን ከፍለ ቤት ኪራይ ስናጣ ከሰው ስንጣላ ምን ሄድበት ስናጣ የሐዘናችን ሰዓት እግዚአብሔር ጋር መሸሸጊያችን በዓሉ ሲመጣ ሰርጉ ሲመጣ ግን ወደ መጨፈር ነው ወደ ሰይጣን ወደ ራሳችን ደስ ሲለን እግዚአብሔር ትዝ ይለን ሲርበን እንጂ ስንጠግብ እግዚአብሔር ትዝ አብዛኞቻችን ለጥቅማችን ነው እግዚአብሔር ፈልገው ለጥቅማችን ከምስጋና በፊት እኮ ልመና ሮሮ እኮ የሚቀር አይደል ጸሎታችን ይሄን አርግልኝ ስራ ስጠኝ ደሞዜን እንደው አስጨምርልኝ እንደው እግዚአብሔር አላሳዝነን ንዝንዝ ነው የምናረገው ማማረር አይወደኝም እንላለን ገና የሆነ ነገር ስናጣ መተንፈሳችን መብላት መጠጣታችን መራመዳችን እየኖርን እንደሆነ ኃጢያታችን ሳይቆጥርብን በሞት አለመወሰዱን መታገሱን ቸርነቱን ትተን እኛ የሚታየን የሆነ የጎደለን ነገር የሆነ የጎደለው ጓዳችን ነው ትዝ የሚለን መስዋዕቱ ነው ትዝ የሚለን እንደ ሰው እኩል አለመኖራችን እንደ ሰው መኪና አለመንቀሳቀሳችን ዛሬ ሶሻል ሚዲያ ላይ የምናያቸውን በጣም የተሳካላቸው የሚመስሉ ሰዎች እነሱን አለመሆናችን እግዚአብሔር እኔን አይወደኝም ማለት እንጀምራለን እሱ እኮ እስከ ሞት ነበር የወደደን እኛ ግን ስለምንበላና ስለምንጠጣ ብቻ ነው የምንፈልገው እሱ ማሳያ ደግሞ አንድ ቀን ሲጎለን እግዚአብሔር እንዴት እንዳማረርን ሁላችሁም ታውቃላችሁ ማለት አንድ ቀን ሲያጎልብን እንዴት እንደሆነ ምን ነው ምን አረኩ ብለን እንኳን በጣም አጸያፊ ቃል እንገራችሁ ማለት እንደው ምን በደልኩ አይባልም እግዚአብሔር እንደዛ ስትሉት ራሱ እየበደላችሁ ትንሽ ነገር ሲጎልብን ማማረር ነው ቀና ብለን ምን አረኩ ሰው ስንቱ ገሎ ምን ብሎ እየኖር አይደል እኔ እንደዚህ እንዴት አጣል ኃጢያተኞች በሀብት ሲንበሻበሹ እያየን ለእግዚአብሔር ለመታመን ምን ጥሮ ግን ደሃ ስንሆን እግዚአብሔርን እናማራለን እኚህ ሰዎች እኛ ነን ለምግብና ለመጠጥ ብቻ ክርስቶስን የሚፈልጉት ሁለተኞቹ ለታምራት ነው ቤተክርስቲያን ክርስቶስን የሚፈልጉት ጸበል ላይ ትኩረት የሚያደርጉ ሰው አጣቁ በቃ እዚህ ገዳም ይሄድ እዛ ገዳም ይሄድ የእንትን ጸበል ፈልቆ ምናምን ምንል ሰዎች ክርስቶስን በእውነት አምላክነቱን አስበን ቤተክርስቲያን ውበቷን አስበን አይደለም እንመጣው ጸበሏ ብቻ ቅዳሴ የተቀደሰ በጓሮ ዞሮ ጸበል የሚሄድ ሰው ለሁሉም ጸበል የሚል ሰው በርግጥ በጸበል ሳናምን ቀርተን እኮ አይደለም ግን የቤተክርስቲያን ዓላማ የክርስቶስ ዓላማ በዚህ ምድር ጤነኛ ሆነን እንድንኖር አይደለም በነገራችን ለዛ እኮ ነው ዛሬ በየአዳራሹ ሄደው ተዛይላችሁም ሲድኑ ምንድነው የሚሉት ብዙ ገዳም ዞር ያለው አይደል ብዙ ጸበል ተጸብያለሁ ግን ጌታዬን እዚህ ያገኙት ይላል አያችሁ ለካ እነዚህ ሰዎች ክርስቶስን ይፈልጉት የነበሩት ለስጋዊ ደህንነታቸው ትንሽ ታመን ካልዳንን እግዚአብሔር የለም እኔን አያድነኝም ሌላውን ሰው ያዳነን እንላለን አብረን ከነሱ በላይ ብዙ አመት የተጠመቅነው እኛ ሳንድ ዛሬ